ኢትዮጵያ የአንጀት ጥገኛ ትላትሎችና የብልሃርዚያ በሽታዎች በሰፊው ከሚገኝባቸው የዓለማችን 10 ሀገራት መካከል አንዷ ናት። የወላይታ ዞን ደግሞ እነዚህ በሽታዎች በስፋት የሚታዩበት ነው። እነዚህ በሽታዎች ሊከላከሏቸውና ሊፈወሱ የሚችሉ ናቸው። ነገር ግን የሕክምና ወጪን የመሸፈን አቅም፣ የንጹህ ውሃ፣ የግልና አካባቢ ንጽህና መሰረተ ልማት ችግር እንዲሁም የግንዛቤና ዕውቀት ክፍተቶች ተግዳሮቶች ሆነው ቆይተዋል። በሽታዎቹን ለመከላከል ሀገር አቀፍ የትምህርት ቤት መድኃኒት ስርጭት መርሃ ግብር ቢኖርም በአጭር ጊዜ ውስጥ ችግሩ መልሶ ሲያንሰራራ ይታያል። የኢትዮጵያ ትኩረት የሚሹ ሀሩራማ በሽታዎችን ለመከላከልና ለመቆጣጠር ለአለፉት በተለይ 15 ዓመት በስፋትም በትኩረትም እየሰራች ትገኛለች። ይሄ ጋሸሮ ፕሮጀክት እንደ አንድ ብሔራዊ የቢሊያርዚያና የአንጀት ጥገኛ ትላትል መከላከልና መቆጣጠር ፕሮግራም ወደ ትግበራ ሲገባ የቢሊያርዚያና የአንጀት ጥገኛ ትላትል በሽታን ለማጥፋት ነው ዓላማ አድርጎ የተነሳው። እነዚህ ስራዎች የተጀመሩት ከ2007 ዓመተ ምህረት ጀምሮ ይህን ትግበራ እየተሰራ ነው የሚገኘው። ከዚህ እስከ አለንበት 2017 ዓመተ ምህረት ለውጦችን ስናይ ይህን መድኃኒት የሚፈልጉ የማህበረሰብ ክፍሎች በተለይ እድሜያቸው ለትምህርት የደረሱ ከ5 ዓመት እስከ 14 ዓመት ውስጥ ያሉ ህጻናት ላይ ያለው ስርጭት በጣም ብዙ ከ50% በላይ መቀነስ ተችሏል። ጋሸሮ በ2010 ዓመተ ምህረት የተጀመረ ፕሮግራም ነው። የፕሮግራሙ ዓላማ የአንጀት ጥገኛ ትላትሎችና የብልሃርዚያ በሽታዎች የሚተላለፉባቸውን መንገዶች ለመስበር የሚያስችሉ ዋና ዋና መንገዶችን በዘላቂነት መተግበር ነበር። በዚህም 3 መንገዶችን በሁሉም የዞኑ ወረዳዎች በ2 የደቡብ ኢትዮጵያና 1 የኦሮሚያ ወረዳ ላይ በመተግበር ከ2 ሚሊዮን በላይ ሰዎች አሳትፏል። በወላይተኛ ጋሸሮ ማለት ውስጥንና ውጪን ማጽዳት የሚል ነው። ከነዚህም መንገዶች በ3 ክፍሎች ተግባራዊ በማድረግ የተገኙ ውጤቶችን ለማነጻጸር ተችሏል። አንደኛው የትግበራ መንገድ በዞኑ 5 ወረዳዎች ማህበረሰብ አቀፍ የመድኃኒት ስርጭት ተተግብሯል። ይኸውም ከ1 ዓመት በላይ ላሉ ህጻናት የአንጀት ጥገኛ ትላትሎች እንዲሁም ከ5 ዓመት በላይ ለሆኑ ህጻናትና አዋቂዎች ደግሞ የብልሃርዚያ መድኃኒቶች በአመት 2 ጊዜ ተሰጥተዋል። በእነዚህ ቀበሌዎች የንጹህ ውሃ፣ የግልና አካባቢ ንጽህና መሰረተ ልማቶች ለትምህርት ቤቶች፣ ለጤና ተቋማትና ለማህበረሰቡ ተደራሽ የተደረጉ ሲሆን በተጨማሪም የማህበረሰብ ንቅናቄ በመፍጠር በየሜዳው መጸዳዳትን የመሳሰሉ ልማዶችን ለማስቀረት የሚያስችል ስራ ተሰርቷል። እንዲሁም ለግልና አካባቢ ንጽህና የሚረዱ ግብአቶችን የሚያቀርቡ የንግድ እንቅስቃሴዎች በማህበረሰቡና በአካባቢው አስተዳደር አስተባባሪነት እንዲንቀሳቀሱ በማድረግ መሰረተ ልማቶች ዘላቂ ጠቀሜታ እንዲሰጡ ለማድረግ ተችሏል። በዚህም ከ750 ሺህ በላይ ሰዎች ተደራሽ ሆነዋል። በሁለተኛው የትግበራ መንገድ ደግሞ 18 ወረዳዎች የተካተቱ ሲሆን በዚህ ከ1.5 ሚሊዮን ህዝብ በላይ ተደራሽ ሆኗል። በዚህ መንገድ ከአንደኛው መንገድ ተመሳሳይ የሆነ የመድኃኒት ስርጭት የተካሄደ ሲሆን የንጹህ ውሃ፣ የግልና አካባቢ ንጽህናን በተመለከተ ደግሞ የነበረው ዋን ዋሽ የተባለው ፕሮግራም እንዲቀጥል ተደርጓል። በሶስተኛው መንገድ ደግሞ 2 የደቡብ ኢትዮጵያና 1 የኦሮሚያ ክልል ወረዳዎችን ያካተተ ትግበራ እንደ ማነጻጸሪያ ተካቷል። በዚህ መንገድ ከዚህ በፊት በመንግስት ሲተገበሩ የነበሩት ትምህርት ቤት ተኮር የመድኃኒት ስርጭትና ዋን ዋሽ ፕሮግራሞች እንዲቀጥሉ ተደርጓል። በሎሶ ሶሬ ወረዳ በ2010 ዓመተ ምህረት የተጀመረው የጋሸሮ ፕሮጀክት በቀጣይ ዓመታት ወደ 23ቱም ወረዳዎች ተስፋፍቶ ላለፉት 6 ዓመታት የአንጀት ትላትል በሽታና የብልሃርዚያ በሽታ የማህበረሰብ አቀፍ መድኃኒት እደላ እየሰጠን እንገኛለን። ለየት የሚያደርገው ይህንን ፕሮጀክት ያው እስካሁን ተሞክሮ የማያውቅ አሻራን የተመረኮዘ የመረጃ መሰብሰብ የምናደርግበት መሆኑ አንድ ለየት ያደርገዋል። በዚህም መሰረት ሰዎች ከ90% እና ከዛ በላይ የመድኃኒቱ ስርጭት
ተጠቃሚ ሆነዋል ብለን እናምናለን። አሁን በዚህ ዓመት በመናደርገው የመድኃኒት ስርጭትም በ23ቱም ወረዳዎች ላይ ከ90% በላይ የመድኃኒት ሽፋን አለ። በእነዚህ ባልኳቸው የጣት አሻራ በሚደረግባቸው ቦታዎች ላይም የተረጋገጠ ከ90% በላይ የመድኃኒት ሽፋን ማግኘት ችለናል ማለት ነው። ፕሮጀክቱ ያለመበትን ቦታ ላይ እንደርሳለን የሚል እምነት አለኝ። በአንደኛው መንገድ ትግበራ በተገነቡት የውሃ መሰረተ ልማቶች ምክንያት የውሃ ሽፋን በ2011 ዓመተ ምህረት ከነበረው 25 በመቶ በ2016 ዓመተ ምህረት 83 በመቶ ማድረስ ተችሏል። ከ30 ደቂቃ ባነሰ ጊዜ ውሃ ማግኘት የሚችሉ የማህበረሰብ ክፍሎች ቁጥርም ከ8 በመቶ ወደ 27 በመቶ ማድረስ ሲቻል፣ ከዚህም የተነሳ የግልና የአካባቢ ንጽህና ሁኔታ ተሻሽሏል። በወረዳዎቹ በየሜዳው የሚደረግ መጸዳዳት በ2011 ዓመተ ምህረት ከነበረው 73 በመቶ በ2016 ዓመተ ምህረት ወደ 17 በመቶ መቀነስ ተችሏል። ይሄ ፕሮጀክት የትምህርት ቤትንና የጤና ተቋማትን ታሳቢ አድርጎ ነው ውሃ ግንባታዎችን ሲያካሂድ የነበረው። በዚህ ምክንያት ሰዎች ትምህርት ቤትም ጭምር በቂ ውሃ እንዲያገኙ፣ ስራ ቦታቸውም ላይ በቂ የንጹህ መጠጥ ውሃ እንዲያገኙ፣ በጤና ተቋማትም ተገልጋዩም ጭምር ንጹህ ውሃ መጠጥ ውሃ እያገኘ ጤናው የተሻለ እንዲሆን ከማድረግ አንጻር የራሱ ጉልህ አስተዋጽኦ አለው። በአጠቃላይ ግን ገጠር ላይ ያለው በእነዚህ 5 ወረዳዎች ላይ የፈጠርነው የመጠጥ ውሃ ሽፋን በአማካይ ያ ከፍ ያለ ደረጃ ሲደርስ ኢምፓክቱ ቀላል አይደለም። መረጃዎች እንደሚያመለክቱት ባለፉት 5 ዓመታት የአንጀት ጥገኛ ትላትሎችና ብልሃርዚያ በሽታዎች ክስተትና ሽፋን እየቀነሰ መምጣቱን ሲሆን በማህበረሰቡ ባህሪ ላይም አይነተኛ ለውጦች ተስተውለዋል። አንደኛው መንገድ በተተገበረባቸው ወረዳዎች 7 ዙር የመድኃኒት ስርጭት ተሰጥቷል። በዚህ 90 በመቶ ያህል ሽፋን መድረስ ሲቻል፣ በዚህም የተነሳ የአንጀት ጥገኛ ትላትሎች ክስተት ከ34 በመቶ ወደ 4 በመቶ የወረደ ሲሆን የብልሃርዚያ በሽታ ክስተትም ከ2.2 በመቶ ወደ 0.3 በመቶ ወርዷል። ሁለተኛው መንገድ በተተገበረባቸው ወረዳዎች የአንጀት ጥገኛ ትላትሎች ክስተት ከ26 በመቶ ወደ 4 በመቶ የወረደ ሲሆን የብልሃርዚያ በሽታ ክስተትም ከ3.4 በመቶ ወደ 1.4 በመቶ ወርዷል። ሶስተኛው መንገድ በተተገበረባቸው ወረዳዎች ግን መጠነኛ ውጤት የታየ ሲሆን የአንጀት ጥገኛ ትላትሎች ክስተት ከ49 በመቶ ወደ 40 በመቶ የወረደ ሲሆን የብልሃርዚያ በሽታ ክስተት ከ0.4 በመቶ ወደ 0.1 በመቶ ወርዷል። ላለፉት 5 ዓመታት በየአካባቢው ታዩ የነበሩት የአንጀት ጥገኛ ትላትል ጉዳቶች በህፃናትም ላይ በአዋቂዎችም ላይ ተማሪዎች ትምህርት እስከሚያቋርጡ ድረስ የሚታዩ ተጽዕኖዎች አሉ። አሁን ይሄ እጅግ በጣም አሁን ባለው ሁኔታ የተሻለ ጤንነት ማረጋገጥ ተችሏል። ተማሪ ትምህርት ከሚያቋርጥበት ሙሉ ጊዜ ትምህርት እንዲማር፣ እንደዚሁ ደግሞ ነፍሰ ጡር እናቶችም እንደዚሁ ደግሞ አዋቂ ሰዎችም ምርታማ መሆን ወደሚችሉበት ደረጃ እየተሸጋገሩ ናቸው ማለት ይቻላል። ከዚህ ቀደም ለመጠጥም ሆነ ንጽህናችንን ለመጠበቅ እንዲሁም ቤት ውስጥ ምግብ ለመስራት የምንጠቀመው ንጹህ ያልሆነ የወንዝ ውሃ በመሆኑ አብዛኞቻችን በሆድ ህመም እንሰቃይ ነበር። በዚህም የተነሳ ልጆቻችን አቅም በማጣት አብዝተው ከትምህርት ቤት ይቀራሉ። አሁን ንጹህ ውሃ አግኝተናል። በአካባቢያችን ከተከፈቱ ሱቆች በምናገኘው የንጽህና መጠበቂያ ሳሙና ንጽህናችንን እንጠብቃለን። ተማሪዎች ከዚህ በፊት ትምህርት ቤት አርፍደው ይደርሳሉ ወይም ይቀራሉ። በዚህ የተነሳ ትምህርታቸው ላይ ዝቅተኛ ውጤት ሲያስመዘግቡ ቆይተዋል። ነገር ግን ፕሮጀክቱ ከተጀመረ በኋላ ጤናቸው ተስተካክሎ በትምህርታቸው ላይ ከፍተኛ ለውጥ መጥቷል። ከዚህ ቀደም የምንጠቀመው ውሃ የወንዝ ውሃ በመሆኑ ለተለያዩ የሆድ በሽታዎች ተጋልጠናል። ንጹህ ውሃ ካገኘን በኋላ ግን ይህ ችግር ተቀርፏል። ጊሼሮ ልዩና ፈጠራ የታከለበት ፕሮግራም ነው። በአንደኛውና በሁለተኛው መንገድ የተተገበሩ ስራዎች ውጤታማ መሆናቸው ታይቷል። ለውጤቶቹ ከነዚህ መንገዶችን በተጨማሪ በዞን በክልልና እንዲሁም በሀገር አቀፍና በዓለም አቀፍ ተቋማት መካከል የነበረው ውጤታማ መስተጋብር ከፍተኛ ነበር። በፕሮግራሙ የጤና ሚኒስቴር፣
የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት፣ የክልልና ዞን ጤና፣ የውሃና ኢነርጂ እንዲሁም የትምህርት ቤቶች፣ የዞን አስተዳደር፣ ዓለም አቀፍ ተቋማት ከሆኑት ወርልድ ቪዥን ኢትዮጵያና የለንደን ኢምፔሪያል ኮሌጅ ጋር የነበራቸው መስተጋብር ውጤታማ ነበር። ፕሮግራሙን በገንዘብ የደገፈው ቺልድረንስ ኢንቨስትመንት ፈንድ ፋውንዴሽንም ዓላማውን ማሳካት ችሏል። ከጌሽሮ የተገኘው ቁልፍ ትምህርት በተቋማት መካከል የተፈጠረ ጠንካራ አጋርነት፣ የዞን የክልልና የፌዴራል መንግስታት ያሳዩት ባለቤትነትና የማህበረሰቡ መሪዎች ያሳዩት ተነሳሽነት ለዘላቂ ለውጥ ያደረገውን አስተዋጽኦ ነው። ትኩረት የሚሹ ሀሩራማ በሽታዎች አሁንም በአፍሪካ ከ580 ሚሊዮን በላይ ህዝቦችን የሚያጠቁ ቢሆንም እንደ ጌሽሮ ያሉ መርሃ ግብሮች ግን በሽታዎቹን በዘላቂነት ለማጥፋት የሚያስችሉ መንገዶችን በማስረጃ አስደግፈው ለማቅረብ የሚያስችሉ ናቸው። በመሆኑም እንደ ጌሽሮ ያሉ ወደ ተግባር የተለወጡ የምርምር መርሃ ግብሮችን በሰፊው በመደገፍ በኢትዮጵያ እንደ ከአፈር ውስጥ የሚተላለፉ የአንጀት ጥገኛ ትላትሎችና ብልሃርዚያ በሽታዎችን ብቻ ሳይሆን በአፍሪካ ደረጃ ትኩረት የሚሹ ሀሩራማ በሽታዎችን ማስወገድ ይቻላል። ለዚህም በተቋማት መካከል ጠንካራ አጋርነት፣ በመንግስታት ዘንድ ደግሞ ቁርጠኛ አመራር እንዲሁም ከሀገራትና ለጋሽ ድርጅቶች ጋር ደግሞ ዘላቂ ድጋፍ ያስፈልጋል። በዚህ መንገድ በ2030 ትኩረት የሚሹ ሀሩራማ በሽታዎችን ከዓለም ጨርሶ ማጥፋት እንደሚቻል የጌሽሮ ፕሮግራም እማኝ መሆን ችሏል።